በ2026 ትልቅ የሆነ የብር ጋራንቲ የሚኖራችሁ ትልቅ የሆነ ፐርሰናል ብራንድ ስትገነቡ ነው። ያ ማለት ራሳችሁን ተጠቅማችሁ ትልቅ የሆነ ብራንድ ቢልድ ማድረግ ማለት ነው። በዚህ ቪዲዮ ይሄ እንዴት እንደሆነና እንዴት እንደምትገነቡ ማሳያችኋል። እንደምታውቁት ከጥቂት ዓመታት በፊት አሪፍ ሲቪ ያለው ሰው የትም ቦታ ሄዶ መቀጠር ይችላል። የትም ቦታ ሄዶ ደግሞ ተጨማሪ ልምድ ማግኘት ይችላል። አሁን ላይ ግን እንደዛ አይደለም። ድሮን ካያችሁ ትማራላችሁ፣ ከዛ ልምድ ታገኛላችሁ፣ ከዛ በዛ ልምድ ትቀጠራላችሁ። አሁን ላይ ግን ጨዋታው ተቀይሯል። ኤአይ ብዙ ስራዎችን ይሰራል። እንደናንተ አንድ አይነት የሆነ ሰርቲፊኬት ያላችሁ ብዙ ሰዎች አሉ። እንደናንተ አይነት ስኪል ያላቸው ብዙ ሰዎች አሉ። በዚህ ሳይት ደግሞ ሌላ ሰው አለ። ኢንስታግራም፣ ፌስቡክ፣ ቲክቶክ ላይ የተለያዩ ሶሻል ሚዲያዎች ላይ ስራውን ኮንሲስተንትሊ ምን እየሰራ ነው ፖስት የሚያደርግ ይሄ ሰው ለስራው ብቁ ባይሆን ራሱ ከናንተ የበለጠ ስራ የማግኘት ኦፖርቹኒቲ ወይም ቻንስ አለው። ብዙ ሰዎች አብረን እንስራ ይሉታል። ብዙ ሰዎች ይሄን ስራ ላሰራ ይሉታል። ለምሳሌ ስለ ኤሌክትሪክ መኪኖች ጋር ያስታስቡ መጀመሪያ አምሯችሁ ላይ መጣው ማለት ፕሪሚየም ኢቪ አይደለ? ይሄ ልጅ ፕሪሚየም ኢቪ እንደ ፐርሰናል ብራንድ ነው ያሳደገው ያለው። መኪና ሲጋጭ ለምሳሌ እዛ ቦታ ይሄዳል። ከዛ በኋላ ሲሰራ ያለውን ፕሮሰስ በሙሉ ለኦዲየንሱ ያቀርባል። ትረስት በጣም አለው። እናንተ አንድ የሆነ መኪና ጋራጅ ባለቤት የምታውቁ ከሆነ እሱ ጋር ሄዳችሁ ከማሰራት ይልቅ ሶሻል ሚዲያ ላይ ያያችሁት ይሄ ልጅ ጋር ሄዳችሁ ታሰራላችሁ። ምክንያቱም ትረስት ኦልሬዲ ቢልድ አድርጓል። ለምሳሌ እኔ የሶሻል ሚዲያ ማርኬቲንግ ክሬቲቭ ኤጀንሲ ኦን አደርጋለሁና ለዚህም በሶስት መንገድ ክላይንቶችን አገኛለሁ። የመጀመሪያ ኮልድ ኮል አድርግላቸዋለሁ፣ ራሴ ይደውልላቸዋለሁ አዳዲስ ክላይንቶች ጋር ማለት ነው። ሁለተኛው ደግሞ በሰው ሪኮመንዴሽን ይመጣሉ። ሶስተኛውና በጣም ጠቀምበት ደግሞ በራሴ ፐርሰናል ብራንድ ሰው ይደውልልኛል። ከተለያዩ ሶሻል ሚዲያዎች ኮንተንቴን አይቶ የሚደውል ሰው ኦልሞስት ትረስት አድርጎኛል። ከደወለ በኋላ ኦልሞስት ወደ አግሪመንት እና ስራው ደግሞ ጀመር ነው የምንሄደው። ይሄ ነው ትልቁ የፐርሰናል ብራንድ ፓወር። በባለፉት 5-10 ዓመታት ብዙ ሰዎች ፐርሰናል ብራንዳቸውን ገንብተው ያንን ደግሞ ለቢዝነሳቸው ሞት አድርገውታል። ፐርሰናል ብራንድ ሞት ማለት ምን መሰላችሁ? ሞት ማለት እያንዳንዱ ድርጅት ከሌሎች ተፎካካሪ ካምፓኒዎች ጋር ኮምፒቲቲቭ አድቫንቴጅ ኖሮት ለረጅም ጊዜ የሚቀጥልበት ቫልዩ ሲኖረው። ለምሳሌ ኮካኮላ ለረጅም ጊዜ ብራንዱን አስጠብቆ የቆየው የራሱ የሆነ ፎርሙላ ስላለው ነው። ቲክቶክ ደግሞ በአልጎሪዝም ሁሉንም ሾርት ፎርም ቪዲዮ ሼሪንግ ፕላትፎርሞች ስለሚበልጣቸው ነው። ለእናንተም እንደ አንድ ህይወቱን መቀየር እንደሚፈልግ ወጣት ሞታችሁ ወይ ደግሞ ከሌሎች ሰዎች የሚለያችሁ ነገር ፐርሰናል ብራንድ ቢልድ ስታደርጉ ነው። ይህም ማለት እናንተን ሲያስታውሱ ሰዎች ምን እንደሚያስታውሱና ሰዎች እናንተን ከምን ጋር ሪሌት አድርገው እንደሚያስታውሳችሁ። ፐርሰናል ብራንዳችሁ ማለት አለባበሳችሁ፣ አስተሳሰባችሁ፣ ሁሉ ነገራችሁ። ማንንም ሰው እናንተን ፐርሰናል ብራንድ ኮፒ ማድረግ። ለምሳሌ አንድ ካምፓኒ ያላችሁም ያንን ካምፓኒ በተለያየ ማርኬቲንግ ስትራቴጂ፣ በተለያየ የቢዝነስ ስትራቴጂዎች ከፍ ብታደርጉት ራሱ ሌሎች ካምፓኒዎች መጥተው ያንን ስትራቴጂ ነጥቀው ከናንተ ሊበልጡ ይችላሉ። በ2026 ይሄ የፐርሰናል ብራንድ መገንባት ትልቁ አድቫንቴጅ የሆነው ፐርሰናል ብራንድ በማንም ኮፒ የማይደረግ ነገር ስለሆነ ፐርሰናል ብራንዳችሁ አሁኑ ለመገንባት እንዳለባችሁ 3 ምክንያቶች ልንገራችሁ። አንደኛው ምክንያት ስኪል ሊኖራችሁ ራሱ ካላታገኙ ስለምትችሉ ነው። 1000 ሰው የእናንተን ስኪል ሊኖረው ይችላል። እናንተ ግን ነው ስራ የምታገኙት። ፐርሰናል ብራንድ ቢልድ ካረጋችሁ ኮንተንት ክሬት ስታደርጉ እየሰራችሁ ሊሆን ይችላል። የተለያየ ነገር እያደረጋችሁ ውጤቱን እያሳያችሁ ነገር እየሰራችሁ። ስለዚህ ሰው ይሄንን በየጊዜው ሶሻል ሚዲያ ላይ ባየ ቁጥር የእናንተ ዴዲኬሽን ያህል የእናንተ ስራ ያህል ስለዚህ ትረስት ያደርጋችኋል። የእናንተን ዕቃ በቀላሉ ይገዛል። የእናንተን ሰርቪስ ይፈልጋል ማለት ነው። ቀላል ምሳሌ እንገራችሁ። እነዚህ ሰዎች ቲክቶክ ላይ በጣም ታዋቂ ናቸው። በኢምፖርትና በኤክስፖርት ቢዝነስ በጣም ፌመስ ናቸው። እነዚህ ሰዎች ናቸው አዲስ አበባ ውስጥ በጣም ኤክስፐርት ወይስ እነዚህ ሰዎች ብቻ ናቸው በጣም ልምድ ያላቸው? አይደለም። ብዙ ሰው በእነሱ በኩል ኤክስፖርት ማድረግ የፈለገው ኢምፖርት ማድረግ የፈለገው እነዚህ ሰዎች ሶሻል ሚዲያ ላይ ብራንዳቸውን ቢልድ ስላደረጉ እንደ ኤክስፐርት ራሳቸውን ሪኮግናይዝ ስላደረጉ በጣም ይመቸኝና ሁለተኛው ምክንያት ደግሞ ልንገራችሁ። ኮንተንት ፖስታችሁ አንድ አመት በፊት ራሱ የነበረ ኮንተንት ሊሆን ይችላል። እስካሁን ድረስ እንደ ተቀጣሪ ነው የሚሆንላችሁ። እስካሁን ድረስ የሆነ ከስተመር ያመጣላችኋል። እስካሁን ድረስ ብር ትሰሩበታላችሁ። ስለዚህ ፐርሰናል ብራንድ ማለት የሆነ ጊዜ የፖስታችሁት ቪዲዮ ራሱ እስካሁን ድረስ ብር ሊያስገኝላችሁ ይችላል። አሁን ላይ ስፔሻሊ ማስታወቂያ በጣም ውድ ነው። አይታችሁ ከሆነ ቲቪ ላይም የተለያየ ቲክቶኮች ላይም ለማስታወቅ በጣም ውድ ነው። ስለዚህ በአሁኑ ሰዓት ላይ አንድ የፖስታችሁ ለረጅም ጊዜ ብር የሚያስገኝ ነገር ካላችሁ ትልቅ የማርኬቲንግ ኮስታችሁን ሪዲዩስ ታደርጋላችሁ። ሶስተኛው ምክንያት ደግሞ ሰዎች በምን ልመናችሁ፣ እንዴት ነው ይሄን ነገር በትክክል ለምትሰሩ ማውቀው የሚለውን ነገር ይቀንስላችኋል። ኢማጂን አንድ ሰው ለረጅም ጊዜ እናንተን ኮንተንት እየተከታተለ ነው። ለ6 ወር ሙሉ ስትሰሩ እየፖስታችሁ ነው። ሰው ለምን እንደማያምናችሁ እናንተ ኤቭሪ ነገር እያሳያችሁት ነው። ሁሉ ነገር ኦፕንሊ እየነገራችሁት ነው። ያምናችኋል ማለት ነው። የምታቀርቡትን ነገር ቶሎ ብሎ እሺ ማለት ብር ላይም ደግሞ ብዙ ያለ መጨቃጨቅ ነገር ይኖራል ማለት ነው። ፐርሰናል ብራንድ ከዚህ ሁሉ አንጻር አሁኑን መጀመር አለባችሁ። ስለዚህ አሁን ፐርሰናል ብራንድ ሞታችሁን እንዴት ነው የምትገነቡት? ከሌሎች ሰዎች በፐርሰናል ብራንድ እንዴት ነው የምትለዩት የሚለውን ልስረዳችሁ። የመጀመሪያው ስቴፕ የምታውቁትንና የምትፈልጉትን አንድ ኒሽ መረጡና በዛ ላይ ኮንተንት መስራት ጀምሩ። ሁሉም ነገር ላይ መስራት ጥቅም የለውም። ማንም ካምፓኒ ይሄ ሰው እዚህ ላይ ይሰራል ብሎ ሪች አውት ያደርጋል። ለምሳሌ ቅድም እንደነገርኳችሁ ኤሌክትሪክ መኪና ጋራጅ ላይ የሚሰሩ ሰዎች አሉ። ኢምፖርት ኤክስፖርት ላይ ደግሞ በደንብ አተኩሮ የሚሰሩ ሰዎች አሉ።
ሁለተኛው ስቴፕ ደግሞ የምትሰሩበትን ፕላትፎርም ዲሳይድ አድርጋችሁ መጀመር ነው። ዩቲዩብ ከሆነ ሎንግ ፎርም የሆነ ቫልዩ አደድ የሆነ ኮንተንቶችን ልጨምሩ ነው ማለት ነው። ቲክቶክ ወይ ደግሞ ሪል ከሆነ ደግሞ ሾርት ፎርም ቪዲዮዎችን ፕሮዲዩስ ልታደርጉ ነው ማለት ነው። እንደ ሊንክድኢን አይነት ፕላትፎርም ከሆነ ደግሞ ፕሮፌሽናል የሆነ ኦዲየንስ ነው የምታገኙበት። እንደ ትላልቅ ቢዝነስ ኦነሮችን ነው እዛ ላይ የምታገኙበት። ሶስተኛውና ዋነኛው ደግሞ አሁኑኑ መጀመር ነው። የ30 ቀን ቻሌንጅ መጀመር አለባችሁ። በየቀኑ ለ30 ቀን ፐርፌክት ቢሆን ራሱ ኮንተንት መፖስት አለባችሁ። ቅድም እንደነገርኳችሁ እናንተ መታወቅ ስለምትፈልጉበት ሀሳባችሁን ያጋራችሁ፣ ምን እንደተሳሳታችሁ፣ ምን እንደተማራችሁ እነዚህን ሁሉ ኮንተንት እያደረጋችሁ ለ30 ቀን በተከታታይ ፖስት አድርጋችሁ ነው መጀመር ያለባችሁ። ከ30 ቀን በኋላ ብር ማግኘት ትጀምራላችሁ ማለት አይደለም። ግን አንደኛ ካሜራ ፊት ፐርፌክትሊ ማውራት ትችላላችሁ። ሁለተኛ ደግሞ ሰዎች ለምን አይነት ቪዲዮ ምን አይነት ምላሽ አላችሁ የሚለውን ታውቃላችሁ። በዋናነት ደግሞ ሁሉም ኮንተንት ክሬተር ከሚቸገርበት ነገ ጀምራለሁ ከሚልና ኮንሲስተንት ያልሆነ ፖስት ከመፖስት ከዚህ ነገር ተላቃችሁ ትጀምራላችሁ። ስለዚህ ነገ ሁሉም ነገር ቢጠፋ ስራችሁ፣ ብራችሁ፣ ሁሉም ነገራችሁ ፐርሰናል ብራንዳችሁ ማለት እናንተን ከዝቅታ ወደ ከፍታ የሚያሸጋግራችሁ ነገር ነው ማለት ነው። ከዚህ በኋላ ፐርሰናል ብራንዳችሁን ከዜሮ ተነስታችሁ እንዴት መገንባት እንደምትችሉ የተለያዩ ቪዲዮዎችን ሰራላችኋለሁ። ይሄን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ።